በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ በሩቅም በቅርብም ያላችሁ ፍጹም በወደደን ባፈቀረን ፍጹም ሰላምታ እንደምንሰነበታችሁ እንደምን ዋላችሁ? አሜን። ልዑለ ባሕርይ እግዚአብሔር ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነው ይሁን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይቆጥርብን ቸርነቱ በዝቶልን ለጠበቀን ለሰራዊት ጌታ ለእግዚአብሔር ከምድር እስከ አርያም ድረስ ምስጋና ይድረሰው። ዛሬ የምንነጋገርበት የትምህርታችን ርዕስ የሚሆነው አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 31 ላይ ይሆናል። ቃሉም ከሁሉ የሚበልጠውን መንገድ አሳያችኋለሁ። የተናገረው ቅዱስ ጳውሎስ ነው። መልእክቱ የተላከው ለቆሮንቶሳውያን ነው። እንግዲህ ቅዱስ ጳውሎስ ከቁጥር 1 ጀምሮ በዚህ ምዕራፍ ላይ ስለ ፈውስ፣ ስለ ትንቢት፣ ስለ መምህርነት፣ ስለ ሐዋርያነት፣ ስለ ነቢይነት ከተናገረ በኋላ ከዚህ ሁሉ ግን የሚበልጠው አለ ፍቅር ነው። የሚበልጠውን መንገድ አሳያቸዋለሁ ማለት የሚበልጥ መንገድ የተባለ ፍቅር ነው። ይህ ፍቅር ትልቅ መንገድ ነው፣ ወደ እግዚአብሔር የሚያደርስ ከእግዚአብሔር ጋር የሚያኖር እግዚአብሔር ፍቅር ነው ተብሏል። በአንደኛ ዮሐንስ ምዕራፍ 4 ላይ እግዚአብሔር ፍቅር ነው፣ እግዚአብሔር ያለው ፍቅር አለው ነው የተባለው። እግዚአብሔርን ወዳለሁ እያለ ግን ወንድሙን የሚጠላ እስካሁን ድረስ በጨለማ አለ ነው ያለ ሲናገር ወንጌላዊ ዮሐንስ በመልእክቱ። ገላትያ ምዕራፍ 5 ቁጥር 21 ላይም እምነት፣ ደስታ፣ ፍቅር። እንግዲህ በሌላኛው ምዕራፍ ላይ እምነት፣ ተስፋ፣ ፍቅር ነው ያለው ቅዱስ ጳውሎስ። በዚህ ደግሞ የእምነት ፍሬዎች በሚባለው እምነት፣ ደስታ፣ ፍቅር፣ ይህ ብዙ ለጋስነት፣ ቸርነት፣ ራስን መግዛት እንግዲህ እምነት ያለው ሰው የሚያፈራቸው ናቸው። እነዚህ ግን ከሁሉም ደግሞ የሚበልጠው ፍቅር ነው። እነዚህ ሁሉ ይቀራሉ። እምነትም ቢሆን ሰዓቱና ጊዜው ሲደርስ ይቀራል። ተስፋም ቢሆን ተስፋ የምናደርገው ሲፈጸም፣ ተስፋ የምናደርገው ሲደርስ፣ ተስፋ የምናደርገው ሲከናወን ያቆማል። ፍቅር ግን ለዘላለም ጸንቶ ይኖራል ያለ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ላይ በሰው ልሳንና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደ ናስና እንደሚንሿሿ ጸናጽል ነኝ አለ። ከዛ በኋላ ወደ ታች ምናለ ያለኝን ባካፍል፣ ቀድጄ ባለብስ፣ ራሴን አሳልፌ ለእሳት ብሰጥ፣ ተራራ እስካፈልስ ድረስ ጸጋ ቢሰጠኝ፣ ትንቢት ብናገር፣ ፍቅር ግን ከሌለኝ ከንቱ ነኝ አለ። ፍቅር ይታገሳል፣ ፍቅር አይታበይም፣ ፍቅር አይቀናም፣ ፍቅር ሐሜተኛ አይደለም፣ የፍቅር መለኪያ የለውም። ሰውን እንዲሁ በባዶ መውደድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በባዶ እጃችን ነው የወደደን። እኛን ራሱን አሳልፎ ለመስዋዕት ያቀረበልን ስለወደደን ነው። እኛ ስለወደድነው ሳይሆን እሱ ስለወደደን ነው። አንዳንዴ በባልና ሚስት በመተጫጨት ሰዓት ድምፅህን ካልሰማው ማደር አልችልም፣ ድምፅሽን ካልሰማው ማደር አልችልም እንባባላለን።
በኋላ ግን ወደ ትዳር ከመጣን በኋላ ግን ነገሩ ሁሉ ተቀይሮ ነገሩ ሁሉ ተገልብጦ ቋንቋው እንደ ሰናወር ሰዎች ይሆናል። ቋንቋችን እኔ እኮ ሳልፈልግ ነው ያገባሁህ፣ እኔ እኮ ሳልፈልግ ነው ያገባሁሽ፣ እኔ እኮ ሰው ገፋፍቶኝ ነው ይውና ውጪ ብሎኝ ነው። እንግዲህ አስባችሁታል? ይህን ያህል ጨዋታ ሜዳ በሌለበት፣ ሜዳው ባልተስተካከለበት፣ ሜዳው ባልተዘጋጀበት፣ ስምምነት በሌለው ዳኝነት ራስን ብቻ እያዳመጡ መናገር የበፊቱን ረስቶ። በፊት እኮ ስንጋባ ወንጌል ጨብጠን መስቀል ጨብጠን አልለይህም አልለያትም፣ ቢታመም አስታምመዋለሁ፣ ብትታመም አስታምማታለሁ፣ ጠቆረች ብዬ ቀጠነች ብዬ አልተዋትም አልተወውም ብለን ቃል ገብተናል። ያን ሁሉ ረስተናል። ሰው ከኑሮ የተነሳ ሊረሳ ይችላል። ከተለያየ ሕማም የተነሳ ሊረሳ ይችላል። እግዚአብሔር ግን አይረሳም። ስለዚህ ትልቁ የሚበልጠው ፍቅር ነው። ፍቅር መለኪያ የለውም። ፍቅር አካባቢያዊ የለውም። ፍቅር ቤተሰባዊ የለውም። ሁሉም በአንድ ይወዳል። ሁሉን እንዳንድ አድርጎ ይመለከታል። የፍቅር እይታው አንድ ነው፣ የተለያየ አይደለም። አስተያዩ አቅጣጫውን የቀየረ አይደለም፣ ሁል ጊዜ የማይቀየር ነው። ፍቅር እግዚአብሔር ስለሆነ አንዳንዴ እኔ እኮ አንተን ከራሴ አብልጬ እወድሃለሁ እንላለን። የትዳር አጋሮቻችንን፣ ጓደኞቻችንን፣ ጎረቤቶቻችንን፣ የስጋ ዘመዶቻችንን እንደዛ እንላለን። ግን ይህ ትክክል አይደለም። ከራስ አብልጦ ጌታችን መድኃኒታችን ብቻ ነው ዋጋ ይከፈለልን። ምንም ኃጢአት ሳይኖርበት፣ በንግግሩ ስህተት፣ በአንደበቱ ሐሰት ሳይኖርበት፣ ምንም ሳይኖርበት ለሰው ልጅ ብሎ ዋጋ የከፈለ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በዚህ ምድር ላይ ዋጋ የከፈለ የለም። ኦሪት ዘዳግም ምዕራፍ 6 ላይ አፍቅር ቢጸከ ከመ ነፍስከ፣ ጓደኛህን እንደ ራስህ አድርገህ ውደደው። ሰው በመጀመሪያ ራሱን መውደድ ሲጀምር፣ ራሱን መሆን ሲጀምር ሰዎችን መውደድ ይጀምራል። ሰዎች ይህንን ተናገሩ፣ ሰዎች እንዲያሉኝ እያለ ነገር መሰንጠቅ አይጀምርም። ስለዚህ ሰው ራሱን መሆን ሲጀምር፣ ሰው መሆን ሲጀምር፣ ሰዎችን መውደድ፣ ሰዎችን በደላቸውን መተው፣ የሰዎችን ማንነት አለመመርመር፣ ሰዎችን በሰውነቱ ብቻ መቀበል ይጀምራል። ሰው መሆን ሲጀምር ስብዕና እንደዚህ ነው። ሰውን በሰውነቱ ብቻ መቀበል፣ ከየት መጣ ሳይሉ ሰው በመሆኑ ብቻ ባሪያ በምሳሌ የተፈጠረ ሰው መሆኑን ብቻ በመመልከት መቀበል። በትዳር ዓለምም እንደዚሁ በመጀመሪያ የነበረንን ሕይወት እንደነበረ ማስቀጠል ነው። ክብር ስለሆነ፣ ለእኛ ክብር ስለሆነ እንጂ በተነነው እኔ እኮ ሰዎች ገፋፍተውኝ ነው አይተሽ ውጭ ብለውኝ ነው እንጂ እኔ አንተን አልወደድኩም አንቺን አልወደድኩሽም እየተባባልነ አጀንዳ እየፈጠርነ ሌላ ጥል እየፈጠርነ በጥል ላይ ጥል እየደራረብነ መሄድ አይደለም፣ ለእኛ የሚጠቅም ስላልሆነ። እኛ ዛሬ ነገ አናውቀው። የሚሻለን ፍቅር ስለሆነ፣ ፍቅር ዘር የለውም፣ ፍቅር ጎሳ የለውም፣ ፍቅር ቋንቋ የለውም። ፍቅር የሚባል ብቻ ንግግር አለው። ፍቅር እግዚአብሔር ነው። ፍቅረ እግዚአብሔርና ፍቅረ ሰብ የሚባል አለ። የእግዚአብሔር ፍቅርና የሰው ፍቅር። ሰው በምድር ላይ ያለውን እሱን የሚመስለውን የሚያየውን መውደድ ያልቻለ እግዚአብሔር እንዴት ሊወድ ይችላል? ውሸተኛ ነው። ወንድማችንን እየጠላን እህታችንን እየጠላን እንዴት እግዚአብሔር ልንወደው እንችላለን? ይህ ውሸት ነው። ስለዚህ እግዚአብሔር እንወዳለን የምንል ወንድማችን ልንወደው ያስፈልጋል። ወንድማችንን ልንቀርበው ያስፈልጋል። ወንድሞቻችንን የራቅነ፣ እህቶቻችንን የራቅነ፣ ባለቤቶቻችንን የራቅነ፣ የትዳር አጋሮቻችንን የራቅነ ሰዎች ወደ ልቦናችን ልንመጣ ያስፈልጋል።
በመጀመሪያ ሊመስለን ይችላል፣ ድል የቀናን ሊመስለን ይችላል። ግን ይህ ድል አይደለም። ሰዎችን መጥላት ድል አይደለም። ሰዎችን ጠልቶ የእንግላል ጥሎ መሄድ ድል አይደለም። ድል ሳይሆን ፍዳ ነው። ለጊዜው ሊመስል ይችላል። በኋላ ግን እንደነገርኳችሁ እግዚአብሔር አይረሳም። እግዚአብሔር የሚረሳ አምላክ አይደለም። ዋጋው ከኔ ዘንድ አለ፣ እያንዳንዱ ዋጋውን እከፍለዋለሁ ነው ያለ ሲናገር። እያንዳንዱ ዋጋውን እከፍለዋለሁ ነው ያለ። ስለዚህ ዋጋው ከሱ ዘንድ ካለ እኛ ሰዎችን በጥላቻ ታጉረን የምንጠላ ከሆነ ዋጋ ይከፈላል። ዋጋው መልካም ሳይሆን ለዘላለም ደይን ነው የሚከፈለን። አንዳንዴ እግዚአብሔር መሐሪ ነው እንላለን፣ ሰዎችን ጠልተን መሐሪ እንደሆነ እናውቃለን። የጥል አምላክ ግን አይደለም። መሐሪማ ስለሆነ ነው በጋውን አሳልፎ ክረምቱን አሳልፎ በጋውን፣ ጨለማውን አሳልፎ ብርሃኑን አሳልፎ ጨለማውን፣ ወራትን እያፈራረቀ 13 ወራትን እንድንኖር ያደረገ፣ ከህይወት ወደ ህይወት እንድንሸጋገር፣ ከእድሜ ወደ እድሜ እየተሸጋገርን በእድሜያችን ላይ እድሜ እየጨመረን የምንኖር መሐሪ ስለሆነ ነው። ተኝተን እንድንነቃ የሚያደርገን፣ ተቀምጠን እንድንነሳ የሚያደርገን፣ ትን ብሎን እንዳንሞት የሚጠብቀን፣ ከብዙ እኛ ከማናያቸው ከኩያን አጋንንት የሚጠብቀን ቸር ስለሆነ ነው እንጂ እኛ ቸር ስለሆነ አይደለም። የእኛማ በደላችን ብዙ ነው። ሰውን ለመጣላት እኮ ምክንያት እንፈልጋለን አንዳንዴ። ግን ሰውን ለመጣላት ያን ያህል ውጣ ውረድ ከምንወርድ የምንወድበት ሰውን ብዙ ነው። ተዋደን በዚህ ዓለም መኖሩ ታላቅ ነገር ስለሆነ አይጠበንም፣ ለኛ ሰፊ ነው። እግዚአብሔር እኮ ይህንን ዓለም ሲፈጥረው ሰፊ አድርጎ ነው። ለምን? እሱ ቀናተኛ አምላክ አይደለማ፣ እንደኛ ምቀነኛ አይደለማ። እሱ በአምልኮቱ ነው የሚቀናው። ሌላ ባዕድ አምልኮ ስናመልክ እኔ ቀናተኛ አምላክ ነኝ ብለዋል። የታምልኩ ባዕድ ዘይንበሌ፣ ያለ እኔ ሌላ አምላክ አታምልኩ፣ ባዕድ አምላክ አታምልኩ። ይህ ሲሆን ነው እንጂ በሌላ ግን ቀናተኛ ስላልሆነ ሰፊ አድርጎ ነው። እጅህ ሰፊ ነው፣ ሁሉንም ትመግባለህ ነው ያለ ዳዊት። ስለዚህ እንስሳውንም አዕዋፉንም በባህር ውስጥ የሚኖሩትን አሳዎችንም በዛፍ ላይ ተንጠልጥለው የሚኖሩት አዕዋፋትንም የሚበሩትንም በምድር ላይ የምንኖር እኛ ባሪያ በምሳሌ የተፈጠርነውን እኩል ያስተዳድረናል። ይህንን ዓለም በእኩልነት ይመግባል፣ ያስተዳድራል፣ ይገዛል። እኛ ግን እንደዛ አይደለም። በአንድ ቤት ባልና ሚስት ሆነን እንኳ ስንኖር አንዳንዴ የእግዚአብሔር ቃል ስንናገር እሱ የእግዚአብሔር ቃል አይደለም ያንተ ሐሳብ ነው ምንል ብዙዎች አለን። ሰውየውን ከመጥላት የተነሳ የእግዚአብሔርን ቃል እንጠላዋለን። የእግዚአብሔር ቃል ሕያው ነው ያለ ሲናገር ቅዱስ ጳውሎስ ጅማትን የሚቆራርጥ ነው። እግዚአብሔር ሕያው የሚሰራ ነው፣ ሕይወት የሚሆን ነው፣ ከሞት ወደ ሕይወት የሚያሸጋግር ነው። እውነተኛ ቃል ነው። ልንኖር ያስፈልጋል በፍቅር እግዚአብሔር ስለሆነ በመጀመሪያ በምድር ላይ ያሉትን እህቶቻችንን፣ ወንድሞቻችንን፣ የትዳር አጋሮቻችንን የማንወድ ከሆነ እግዚአብሔር እንወደዋለን የምንል ከሆነ ውሸተኞች ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ለደቀ መዛሙርቱ ሲያስተምራቸው እርስ በርሳቸው ተዋደዱ ነው ያለው። ስትዋደዱ የኔ ደቀ መዛሙርት መሆናችሁን ሰው ያውቃል ነው ያለው። እኛ በመዋደዳችን እግዚአብሔር ይከብራል። እኛ በመከባበራችን እግዚአብሔር ይከብራል፣ ከፍ ከፍ ይላል። አምላካቸው የተባረከ ይሁን ይላል። ስለ እናንተ እግዚአብሔር ይሰደባል አለ ሙሴ። እናንተ ክፉዎች ስትሆኑ፣ እናንተ ክፉ አድራጊዎች ስትሆኑ፣ እናንተ ወንበዴዎች ስትሆኑ እግዚአብሔር ስለ እናንተ ይሰደባል። እናንተ መልካሞች ስትወዱ ደግሞ እግዚአብሔር ስለ እናንተ ይመሰገናል። ይህ የሚያመልኩት አምላክ የተባረከ ነው ይባላል። በእኛ የተነሳ አምላካችንን ማሰደብ የለብንም። ብዙዎች ያለን አሁን እግዚአብሔርን የምናሳዝን አንጃ ፈጥረን የምንኖር አባወራው ከማወራዋ ጋር፣ እማወራው ከአባወራዋ ጋር፣ ዘመድ ከዘመዱ ጋር፣ ወንድም ከወንድሙ ጋር፣ እናት ከልጇ ጋራ፣ ልጅ ከእናቱ ጋራ፣
አባት ከልጁ ጋራ፣ ልጅ ከአባቱ ጋራ ተጥላልቶ ይኖራል። ከዚህ መውጣት አለብን። ከሁሉ በሚበልጠው መንገድ መጓዝ አለብን። ከሁሉ የሚበልጠው መንገድ ፍቅር ነው። ፍቅር ካለ እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ በፍቅር እንድንኖር እግዚአብሔር ይርዳን። ስለነበረው ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ከምድር እስከ አርያም ድረስ ምስጋና ይድረሰው። ይቆየን። አሜን።